የወገብ መድኃኒት ይላችኋል። ይሄ ነው። አይጣፍጥም ለምትሉ አሰራሩን አላወቃችሁበትም ይመስላችኋል። የበግለት ከዚህም ሳይወፍር ከዚህም ሳይቀጥን አቀጥቻለሁ። ቡላ ወላሂ በጣም አሪፍ ነው። ተጠቀሙት። እንደዚህ ቅጠል ያደረጋችሁ በተለይ ጧት የሚያመቻችሁ ጭንጧት ከበደም ላላችሁ ለከበዳችሁ በተለይ ተናግሬያለሁ። ቡላ በወተት ትንሽ ቅቤ እያደረጋችሁ ዋው ይላችሁ። ቡላዬ አሮጊቶቼ እንዳይቀናኑ ሰው ልጅ ያግዳል። እኔ ደግሞ 3 አሮጊት አግዳለሁ። እንዳይቀናኑብኝ በአንድ ሰጣለሁ። ብላፊያ ያጃይዝ እናንተ ናችሁ እኮ የኔ ደሞዝ። ዛሬ ቀኗ 30 ናት። ያው ደሞዜን ለመቀበል እሷ እስከምትመጣ በተለይ አሁን ላይ በቃ ጉልበት ይኖረኛል። መምጫዋ ደረሰ። ስለዚህ እንዲህ እንከባከባቸዋለሁ ወሯ ስትደርስ ብቻ። ከዛ ውጭ ግን ስጠራኝ ራሱ በምን አይነት መልክ እንደማውራት እኔ ነኝ የማውቀው። እኔ ደግሞ እንደዚች አድርጌ በርበሬ አድርጌ እበላለሁ። ወላሂ ሀቂቃ በጣም ነው የሚጥመው፣ በጣም ነው የሚጣፍጠው። እጅግ በጣም ለሰውነት ጠቃሚ ነው፣ አስፈላጊ ነው። እንደዚች እያደረጋችሁ በተለይ ቁርስ ላይ ዋው 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 ነው። ከዚህ ወፈር ማድረግም ከቻላችሁ አወፍሩት። ቀጠንም አጥሚት መጠጣት ትችላላችሁ። ያው ይሄ ከአጥሚት ምንም አይለይም፣ አጃይዝ ስለሆኑ በውሃ መስራት ትችላላችሁ። ግን በውሃ ጥቆር ሲል ያስጠላል። እንደዚህ ሲሆን ዋው ማሻአላህ 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 ብልዓፊያ አለ ቀልቢ